የ50 ሚሊዮን ብር ውል ተቀዶ 33 ሚሊዮን ብር የተመለሰበት ያ አስገራሚ ምሽት። ቴዲ አፍሮ ኢትዮሪካን ይዞ ከመምጣቱ በፊት ከሰዋሰው ጋር የነበረውን ግንኙነት በድንገት እያቋረጠው ለምንድን ነው? ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ ዛሬ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቅ ምዕራፍ የሚከፍት ለ9 ዓመታት በትዕግስት ሲጠበቅ የነበረው የአርቲስት ቴዎድሮስ ካሳሁን ወይም የቴዲ አፍሮን አዲስ አልበም ኢትዮሪካ ጉዳይ በጥልቀት እንመረምራለን። ባለፉት ጥቂት ቀናት ማህበራዊ ሚዲያው በተለያዩ ወሬዎችን ታውቋል። አልበሙ ታገደ፣ ቴዲ በፖለቲካ ጫና መግለጫውን ተከለከለ፣ ሰዋሰውና ቴዲ ተጣሉ የሚሉ መረጃዎች ሲናፈሱ ሲያውላሉ ከርመዋል። ዛሬ ግን እውነታው ከወሬው ተለይቶ ወጥቷል። ቴዲ አፍሮ ለሰዋሰው መልቲሚዲያ የመለሰው 33 ሚሊዮን ብርስ ምንድን ነው? ውሉ ለምን ፈረሰ? የሚሉትን ጉዳዮች ዛሬ በዝርዝር እንመለከታቸዋለን። ቴዲ አፍሮ የመጨረሻውን ኢትዮጵያ የተሰኘ አልበም ካወጣ 9 ዓመታት ተቆጥሯል። በእነዚህ ዓመታት ውስጥ የኢትዮጵያ ሙዚቃ ኢንዱስትሪ ብዙ ተለዋውጧል። ቴዲ ግን በዝምታ ውስጥ ሆኖ የህዝብን ልብ እንደገዛ ቆይቷል። ኢትዮሪካ ምንድናት የሚለው ጥያቄ የብዙዎችን። አርቲስቱ የታሪክ መጽሐፍትን ወደ ዜማ የመቀየር ልዩ ተሰጥኦ እንዳለው ይታወቃል። ይህ አልበም ሲጠበቅ የቆየው ለጥበብ ጥራቱ ብቻ ሳይሆን አሁን ባለችው ኢትዮጵያ ውስጥ ቴዲ ምን አይነት መልእክትን ይዞ ይመጣ ይሆን የሚለው ጉጉት ጭምር ነው። የሙያ አጋሮቹ እንደሚሉት ቴዲ ስራዎቹን እንደ ወይን አቆይቶ ማቅረብ ይወዳል ያሉ፣ ዝምታው የብስለት መዘግየቱ ደግሞ የጥራት መገለጫ እንደሆነም ይነገራል። ትልቁ ውዝግብ የጀመረው ከ4 ዓመት በፊት ከሰዋሰው መልቲሚዲያ ጋር በተፈረመው ውል ነው። በወቅቱ ሰዋሰው ለቴዲ አፍሮ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። ይህም በኢትዮጵያ ሙዚቃ ታሪክ ከፍተኛው ክፍያ ነው። ቴዲም በወቅቱ የውሉን ግማሽ ማለትም 25 ሚሊዮን ብር ተቀብሎ ነበር። ሆኖም አልበሙ ሊወጣ ጥቂት ቀናት ሲቀሩት ይህ ውል ፈረሰ። የአርቲስቱ ማኔጅመንትና ሰዋሰው እንዳረጋገጡት ቴዲ የወሰደው 25 ሚሊዮን ብር ብቻ ሳይሆን የ4 ዓመት የባንክ ወለድ ታሳቢ ተደርጎ በአጠቃላይ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል። ይህ ቴዲ ያደረገው ለምንድን ነው? ገንዘቡ አልበቃ ብሎት ነው ወይስ በስራው ላይ የመጣበትን የውል ግዴታ አልተቀበሉ? ይሄ ነጥብ አርቲስቱን ለጥበብ ነፃነቱ ያለው ክብር በገንዘብ እንደማይቀይረው ያሳየበት ትልቅ ክስተት ነው። አሁን ወደ ዋናው ጥያቄ እንመለስ። ውሉ ለምን ፈረሰ? ሰዋሰው መልቲሚዲያ በሰጠው ይፋዊ መግለጫ ውሉ የፈረሰበት በይዘት ልዩነት አይደለም ሲል አረጋግጧል። እንዲያውም ድርጅቱ አልበሙን እስካሁን አላዳመጡም። ለስምምነቱ መፍረስ ዋናው ምክንያቶች የንግድ ነጥቦች ናቸው። የመጀመሪያው የቀድሞ ስራዎች መብት ሲሆን ሰዋሰው የቴዲን የድሮ ዝነኛ ዘፈኖች በመተግበሪያው ላይ ጭኖ በየዓመቱ ክፍያ ለመክፈል ፈልጎ ነበር። ቴዲ ግን የቀድሞ ስራዎቹን መብት አሳልፎ ለመስጠት ፈቃደኛ አልሆነም። ሁለተኛው የጥሪ ድምፅ ገቢ ነው። ከቴሌኮም የሚገኘው የጥሪ ድምፅ ገቢ ክፍፍል ላይ ቴዲ ማሻሻያ እንዲደረግ ቢጠይቅም ሰዋሰው ግን የቀድሞ ውል ይቀጥል በማለቱ ስምምነት ላይ መድረስ አልተቻለም። እነዚህ ነጥቦች የሚያሳዩት ቴዲ የረጅም ጊዜ ጥቅሙንና የጥበብ ባለቤትነቱን አሳልፎ ለመስጠት አለመፈለጉን። በማህበራዊ ሚዲያ መንግስት አገደው ተብሎ ሲወራም ሰምተናል። የብልጽግና ፓርቲ ባለስልጣናት የሰጡት ምላሽና የዶክተር ዮናስ ዘውዴ ምስክርነት ውዝግቡን አባብሶታል። ዶክተር ዮናስ ቴዲ ለህልውና ዘመቻው ቅስቀሳ አላደረገም በማለት ቂም ተይዞበታል ሲሉ፣ ባለስልጣናቱ ደግሞ ያገደም የታገደም የለም ይላሉ። ሆኖም መረጃው እንደሚያሳየው ዋናው የስምምነት መፍረስ ምክንያት ንግድ ቢሆንም የጋዜጣዊ መግለጫው መታገድ ግን በመንግስት አካላት የተደረገ መሆኑን እየታወቀ። ይህ ድብልቅልቅ ያለ ሁኔታ ቴዲ አፍሮ ሁሉም ስራዎቹ በፖለቲካና በጥበብ መገናኛ ላይ የሚገኝ አርቲስት መሆኑን በድጋሚ አረጋግጧል። ቴዲ አፍሮ አሁን የራሱን መንገድ መርጧል። አልበሙንም ዛሬ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል እና በዓለም አቀፍ መድረኮች ላይ ይለቅ። ሚያዝያ 8 ቀን 8 ሰዓት። ይህ ቁጥር ለቴዲ ትልቅ ትርጉም አለው። አልበሙ ኢትዮሪካ ይባላል። ኢትዮጵያና ኤሪካ ወይም አፍሪካ የሚሉ ቃላትን ጥምረት ሳይሆን እንደማይቀር ይገመታል። ቴዲ በዚህ አልበም ውስጥ ስለ ፍቅር፣ ስለ ይቅርታና ስለ ሀገር አንድነት ምን አይነት አዳዲስ ዜማዎችን ይዞልን ይመጣ ይሆን? የሙዚቃ ባለሙያዎች አልበሙን የቴክኒክ ጥራቱ እጅግ የላቀ እንደሆነም ይናገራል። ውድ የብስራት ሚዲያ ቻናል አድማጮቻችን፣ ቴዲ አፍሮ 33 ሚሊዮን ብር መልሶ የጥበብ ነፃነቱን ማስከበሩ ለወጣት አርቲስቶች ትልቅ ትምህርት ነው።
ጥበብ በገንዘብም ሆነ በፖለቲካ ጫና መታሰር እንደሌለባት በተግባርም አሳይቷል። እናንተስ ኢትዮሪካ ምን አይነት ይዘት ይኖረዋል ብላችሁ ትገምታላችሁ? ቴዲ ከሰዋሰው ጋር መለያየቱ ትክክለኛ ውሳኔ ነው? ሀሳባችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።